45 ናቸው ወይ ፌስታል ስጭ። እሺ እሺ ሂዱ በቃ እንዳትቀጣሩ። እንቀብ ኮዴቂ እንቀብ የ16 550 ኦሪጂናሉ። አዎ ካሚ ምን ማለት ነው? ካሚ ምን ማለት ነው? ቀሚስ ለማለት ነው። ቀሚስ ነው። እኔ መልሼ ገና እንትን መስተካከል አለብኝ። አሁን ደረት ላይ ባለማሰሪያም አለ ተፈለጋለች። ባለማሰሪያ ናቸው። ቀበቶ የላቸውም። እነዚህ ባለቀበቶ ናቸው። ከለር አላቸው። ውዴ ፋሲካ ፎኒን ጅረ ልቡ ቆይ ሆጂራ ጅራ ቆይ ዋን ቶኮ ብልቼስና የወንድ ጫማ ምናምን የወንድ ጫማ 2 ከወሰዳችሁ በ90 የብቻ 50 ብር 2 በ90 አለች እየሰማች እኔ ካላስቶች ሚላልን ፎሎ አርጓት አሞኝ እንዴ እጹብ ድንቅ ደህና ነች ይላል። ማን ነው? ደህና ነኝ አድናቂሽ ነኝ ገበይ። አይ በጣም ነው የዋህ እኮ ነው። አመሰግናለሁ ወንድም። የብሬድ ፋሲካ ነገር በጣም ነው የምትመችኝ። ሌላ ሰው ማይወጣ ካንቺ ሌላ በጣም ምርጥ ነው። ምን ማለት ነው? አያስፈልግም ትለያለሽ። ምን ለማለት ፈልገ ነው እንዴ? ድፍረትህ አሽሙር መሆኑ ባሉን አልሰጥም። እንደው ምን ከያዝ ያዝ አባቴ ሙት አልሰጣችሁም። 5 ብር ነው ሄደ ደዛ የለም ማድረግ አይቻልም እንዴ? ማድረግ ይችላል። ግን ብርሽን ትደበል ነመነ እንዴ ማልጅ ጋር ነከና ወፍ ደበልቱ ደበል እንዴ ማሊካ ነኪሳር ሱፍ ድፍታኒ አቲ ቢያ ጋልታፍ ከነና ነኪሳሩ ማልን ፊት በእንት አላውቅም። ምን እንጃ በዱባይ 90 በሰላም ግቡ። ነጋንገሊ በሬደኪ የላቢዮ በጉልበታቸው ነው 20 ድርሃም የሚወስዱት። ሳምንቱን በሙሉ አባቴ ሙት እያስቀነሱኝ ከማልኩኝ ታክሲ ይዞ እየመጣ በጉልበታቸው እያስቀነሱኝ እኔ ፋሲካ ለምን ሲያደንቀኝ እንትን አልሽ? ተቆጣሽ? ልጅ ሊያደንቀኝ እኮ ነበረ እንዴ። በሷ ቤት ባለ ትዳር ነሻ ምንም እንደሚል አልተሰሚም እንዴ? ወይ አልሰማውም። ሌላ ተናገረ። ሌላ እንዴ ልጁ ባለ ትዳር ነሽ ቀልቡ እንዳይጠልብሽ ነው። በዚህም አለ። እንዴት ናችሁ? ይሄ እጣው ቲክቶክ እንትን የለቀኩት ለቀኩ እኮ ሀዊ አየሽው? ጎበዝ ስሚ ወይዬ አልትራ አለሽ እንዴ? አልትራ ዛሬ ይገባል። አልትራ ስንት ነው የሚገባ? ናስሪ አለ የለም ቻርጃ ሄደ እንትና ጠርታው እንትና እሺ እሺ ረከነ ቤና ማናከምት ልበል ኑይዳን አሁን እንጂ ዛሬ ይገባል። ግን ዛሬ ሌሊት ይገባል። አልትራ ስንት ነው? ቆይ የሆነ ሰው ጋር ልደውል። አልትራ 21 ይገባል፣ 22 ይገባል፣ 23 ይገባል፣ 24 25 26 እኮ ገና አልተፈጠረም። ተሰራ እንዴ? ተፈጠረ። በጣም አመሰግናለሁ። 26 እንደ 26 አይደል? እኔ ያስኩት 26 ተፈጥሯል። ተፈጥሯል። 26ም ተፈጥሯል። እሱንም አመጣንለው። አይፎኖችም ይመጣል። ታዟል ኦልሬዲ አይፎኖችም። አይ አትካል ግን አይፎን ለስራ ፈልገን ቻሌንጅ ስጭልኛ። ወይ አወጣባት። አንቺ ነቅሏት ይሁን እንዴ ብራንዱ? ወይ ጫማ ካሳየቻው። ኧረ እባክሽ አወጣት። ወይ አለች 6000 ነቅሎሽ ነው። አይ እዚህ ገዝት ተልኮ ስቀበል ነቀለኝ። አይቻልም እኮ እዚሁ ነሽ ሚለኒ። ወይ ውዴዋ ኦኬ እሺ
ረሚጣይኒያቱ ሄደች ታውቂያት ምን ትባላለች? እና አዲስ ነጋዴ ገና ትናንትና ነው የጀመረችው። ጎበዝ ደህና ነሽ ወዴ? ደህና አልትራውን ልጠይቀው ነበር። ውሽዬ እባላለሁ ሚሉ። እሺ አይናፋር ናት። እንዴት ሆኖ ነው አሁን እሷ አሁን እንደው ቀሚስ የምትሸጪ ውዴዋ? አይናፋር ፈጣጥ ነው። አዎ ምን ማለት አለብሽ? ግዴታ ነው። አረ ጉድ ልንገራችሁ፣ ልጁን እያሉ እኮ ሀዊ ሴቶቹ እዚህ ድረስ ይመጣሉ። ምንም አይገዙም፣ ከበር እንኳን አይገዙም። ቆመው አውርተው ስቀው ይሄዳሉ። ትንሹ ልጅ ነው። ማንኛው ልጅ ልጁን እያሉ እየመጡ እየሳቁ እየተጫወቱ እሱ ዝም ብሎ ይስቅላቸዋል። አረ ተው አንተ ልጅ አትሳቅ አልኩት ቢቸግረኝ። እየሳቁ እየተጫወቱ እኔን እንኳን ሰላም አላሉኝም። አልታየዋቸውም ወላ አይገርምሽም? ጉድ እኮ ነው። አትሳቅ በይው እንዴ፣ ቆፍጠን በል በይው፣ ቆፍጠን ይበል። ከዛ ላይ ደግሞ ከስራ ውጭ እኔ ማውራት ክልክል ነው። ሲመጡ ደግሞ መሳቃቸው ካልቀረ እቃ ሽጥላቸው ምን ልታዘዝ በላቸው አልኩት። ስልኬን ይልኝ እስቲ እንዲሆኑ ትለዋለች። እሺ እየተጣበሱብኝ ባናቴ ላይ አባቴ። ወይ ጉድ ገረመኝ። እኔ ሲጀመር እኔ ጋር ምን ያገባ ነው ያላገባ ነው ልጁ ገና ልጅ እኮ ነው። ኧረ እባክሽ ትንጥዬ ልጅ እኮ ነው። ትንጥዬ ልጅ እኮ ነው። እኔን እያየ እሱ ሼም እየያዘው እንዲህ እየሸቀለኛል። እኔ ደግሞ ሙዴ ገባኝ አይደለም እንዲህ ብዬ ቲክቶክ ላይ እንደማይሆንኩ ግን ጆሮዬ ይዛ ነበር። ምን ቀና ብዬ ሊያቸው አባቴ ቺባቸው እናቴ ያጣድፉታል አልኩሽ። እያወሩት ይስቃሉ። ምንም እኮ የሚያስቅ ነገር የለም። ሲሪየስ ከሆነ ግን አይመጡም። ሲሪየስ ከሆነ አይመጡም። መምጣታቸው ካልቀረ ዕቃ እንኳን ቢሸጥላቸው ስልኬ እንዲሆኑ እያሉ ስልኩን እኮ መስራት አይችልም ልጁ መሸጥ እንጂ ያስጎረጉሩታል ስልኩን። ባቲካ ገርሞኝ ነው እስካላችሁ ቆፍጠን በል በይው። ወንድ ልጅ እንደዚህ ዳይመንድ ሆነ ማለት ነው አለች አንዷ። ድሮስ አስተዋውቁላት አዲሷን። እሺ ያስተዋወቅረን ነው። ምንድን ነው ያልሺው ማሬ? ቦርሳዎች፣ ጫማ፣ ቀሚስ። የሴት ጫማ የወንድም አለ። ሸራ ጫማ ነው እንደዚህ አይነቶች አሉ። የሴት ፍላት ጫማ ነው። ቤቱ ስራ ስሪ